ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዴቶ ኮደር ቻናል ተከታታዮች፣ በዛሬው ሌክቸራችን የምናየው ፖቴንሻል ትሬት ኦፍ ኮምፒውተር ዲቫይስ ኤንድ ዳታ፣ ኮምፒውተራችንን ዳታችንን እና ኢንፎርሜሽናችንን ላይ ጉዳት ከሚያደርሱ ነገሮች ማልዌርን አይተናል። የማልዌር አይነቶች ስምንቶችን አይተናል። ደግሞ በዛሬው የምናየው አን አውቶራይዝድ አክሰስ እና አክሲደንታል ዳሜጅ የሚሉትን እናያለን ማለት ነው። አን አውቶራይዝድ አክሰስ ምን ማለት ነው ስንል unauthorized access is when someone gain enter to computer system network or data without permission። ያለማንም ፍቃድ someone gains enter the computer system በኮምፒውተራችን ውስጥ ሲገባ ምንም ፍቃድ ሳያገኝ እኛ ግባ ወይም ፓስወርዳችንን ወይም ማለበለዛ የተለያዩ ሴኩሪቲ የደህንነት ሜጀርመንቶችን ወይም መሳሪያዎችን ተጠቅመን ግባ ሳንለው ወይም ፍቃድ ሳንሰጠው ገብቶ ኮምፒውተራችን ውስጥ ሲስተሙን ሲያይ ኔትወርኮቹን ዳታዎችና without permission ዳታዎችን የተለያዩ ኢንፎርሜሽኖችን ገብቶ አክሰስ ማድረግና ማየት ሲችል unauthorized access ይባላል። this can happen by bypassing password የፓስወርድ ደህንነቶችን ያልፋል። ከዛ ሴኩሪቲ ኮንትሮል የደህንነት ጥበቃዎችን ወይም ሴኩሪቲ ኮንትሮሎችን እንትን ያደርጋል፣ ጃምፕ ያደርጋል ወይም ባይፓስ ያደርጋል። or is other protective measurement ሌሎች ሜጀርመንቶች ወይም ሌላ መለኪያዎች የደህንነት መጠበቂያ መሳሪያዎች የሚባሉትን ባይፓስ ያደርግና ገብቶ ሲስተማችንን ወይም ዳታችንን ኢንፎርሜሽናችን አክሰስ ማድረግና ዲስፕሌይ ወይም እሱ ኤዲት ማድረግ ሲችል unauthorized access ማለት ነው። በሶስተኛ አክሲደንታል ዳሜጅ ማለት እኛ ሳናስበው ሆም ብለን ሳናደርገው ስንጠቀም ሊሆን ይችላል። ማሰሪያውን በድንገት ላይ ወይም በሆነ አጋጣሚ ላይ በኮምፒውተራችን ላይ ወይም በዲቫይሳችን ላይ የሚደርስ ችግር አክሲደንታል ዳሜጅ ይባላል። አክሲደንታል ማለት ድንገታዊ ማለት ነው። ስለዚህ አክሲደንታል ዳሜጅ ሪፈርስ ቱ unintended harm or destruction to computer device or data caused by mistake, human error or unforeseen events። ይህ ሪፈር የሚያደርገው ምን ሳናስበው ሃርም በኮምፒውተራችን ላይ በዲቫይሳችን ላይ በዳታችን ላይ ሳናስበው ሆም ብለን እኛ ይደርስበታል ወይም በእኛ በሲስተሙ ላይ ወይም በዳታው ላይ ያጋጥማል ሳንል በሚያጋጣሚ የሚፈጠሩ ስህተቶች ወይም ችግሮች ምን ይባላል? አክሲደንታል ዳሜጅ ይባላል። it is not deliberate and usually happen during normal uses። ይሄ ማለት አስበነው ወይም የነገር ይፈጠራል ብለን ሳይሆን ስንጠቀም አክሰስ ስናደርግ ወይም ማለት የሆነ ስራ ስንሰራ በዛን ልክ ይሄ አጋጣሚ ይፈጠራል ወይም ይሄ ዳሜጅ ወይም ይሄ ስህተት ይከሰትበታል ሳንል ሆም ብለን ሳናደርገው በራሱ ጊዜና ወይም በአጋጣሚ ላይ ሲከሰትብን አክሲደንታል ዳሜጅ ይባላል። አክሲደንታል ዳሜጅ ምን ያደርጋል ወይም ምን ጉዳቶችን ያካትታል ወይም ምን ጉዳቶችን ያመጣል ስንል ኬዝ ኦፍ unintentional harm to computer or device። ይሄ ማለት እኛ ሳናስበው የሚገጥመን በኮምፒውተራችን ላይ በዲቫይስ ላይ ችግር፣ ምሳሌ ኮምፒውተር መውደቅ ሊሆን ይችላል፣ የውሃ መፍሰስ ሊሆን ይችላል፣ የተለያዩ ነገር አለ። እኛ ሳናስበው ኮምፒውተራችን በዲቫይሳችን ላይ ያልታሰበ ችግር ሲገጥመው እንደ ኬዝ ኦፍ ምንድነው አክሲደንታል ዳሜጅ ናቸው ማለት ነው። leads to lose or corruption of ዳታችን ወይም ኢንፎርሜሽን ጠቃሚ መረጃዎች ሲጠፋብን ከዛ ነገር ኮራፕሽን ኦፍ ዳታችን እንደገና ሲበላሽብን እነዚህም ኬዝ ኦፍ ዳሜጅ ናቸው ማለት ነው። አክሲደንታል ዳሜጅ ሃርድዌር የሃርድዌሮች ወይም እነዚህ በፊዚካል የምናያቸው እንትኖች ኮምፖኔንቶች መበላሽ፣ ምሳሌ ስክሪኑ ሊሰነጠቅብን ይችላል፣ ኪቦርዱ እንደገና ደግሞ የተለያየ እንትኖች ቁጥሮቹ መገንጠል ሊሆን ይችላል። የተለያየ ክስተቶች ሲፈቱ በኪቦርዳችን ላይ በኢንተርናል ፓርት ላይ ራም ላይ ሮም ላይ ሲፒዩ ላይ ሊሆን ይችላል። እነዚህ ነገር በኢንተርናል ፓርት ላይ የሆነ ችግር ሲፈጥር ምን ይባላል? አክሲደንታል ዳሜጅ ኬዞች ናቸው ማለት ነው። ሜክ ዲቫይስስ ማልፋንክሽን ኦር ስቶፕ ወርኪንግ ስራቸውን ሲያቆሙ የሆነ ስራ ስንሰራ ጥቅማቸው ይቆማል። ያ ጥቅማቸው ስራቸው ቆመ ማለት ጥቅሙ ይቀራል። ስለዚህ ስራቸው ሲያቆምና ጥቅማቸው ሲቀር ኬዝስ ወርክ ዲስትራፕሽን ኤንድ ፋይናንሻል ሉዝስ የስራ ኬዝ ኦፍ ወርክ ዲስትራፕሽን የስራዎች መስተጓጎል እና ትልቅ የሆነ የገንዘብ ኪሳራ ሲደርስብን እነዚህ ኬዝ ኦፍ አክሲደንታል ዳሜጅ ናቸው ማለት ነው። እነዚህ ኬዝ ኦፍ አክሲደንታል ዳሜጅ how it spread እንዴት ይተላለፋል፣ እንዴት ይባዛል፣ እንዴት እንደገና ደግሞ ከአንድ ኮምፒውተር ወደ ሌላ ኮምፒውተር ይሄዳል ስንል በዚህ ላይ አጠቃላይ ምን ይዘው አክሲደንታል ዳሜጅ ከአንድ ኮምፒውተር ወደ ሌላ ኮምፒውተር ሆም ብሎ የሚሰራ ሳይሆን አይሄድም። እንዴት ይደረጋል ስንል ይላቸዋል። አክሲደንታል ዳሜጅ does not spread like malware ልክ እንደ ማልዌሮች እስካሁን እንዳየናቸው ማልዌሮች በምንድነው አይተላለፍ ወይም አይባዛም። it happen to due to the mistake or unexpected event እኛ ሳንጠብቀው የሚከሰት ክስተትና በሆነ ችግር ወይም በሆነ ፋውል ወይም በሆነ ኮምፒውተራችን ሳናስበው የሚፈጠር ችግር ነው እንጂ እኛ አስበነው ወይም ኮምፒውተሩ በሆነ አጋጣሚ
የተለያዩ ፕላትፎርሞችን ወይም የተለያዩ ሚስጥራዊ ነገሮችን ተጠቅሞ በኮምፒውተራችን ላይ የሚተላለፍ ነገር አይደለም። እነዛ ከሚባሉት ውስጥ እንደገና በምንድን ነው ሊተላለፍ ወይም ይሄ ነገር ሊከሰት የሚችለው ስንል ስፕሪንግ ዋተር ያ ማለት ፈሳሽ ነገሮችን በኮምፒውተራችን ላይ ውሃ ሊሆን ይችላል፣ ሻይ ሊሆን ይችላል፣ ቡና ሊሆን ይችላል። የተለያዩ ፈሳሽ ነገሮችን በኮምፒውተራችንና በዲቫይሳችን ላይ ሲያርፍ በዛን አጋጣሚ ኮምፒውተራችን ሊበላሽብን ወይም ኮምፒውተራችን ስራውን ማቆም ይችላል ማለት። ስለዚህ ያ ምንድነው እንደ መባዣ ወይም እንደ መፈጠሪያ ማለት ነው። ድሮፕ ኦር ሂቲንግ ዲቫይስ አክሲደንታሊ እንደገና ደግሞ ምን ድሮፕ ማድረግ መጣል፣ ምሳሌ ኮምፒውተራችንን ሳናስበው ከእጃችን ላይ ሊወርቅ ይችላል። ስልካችንም ከእጃችን ላይ ሲወርቅ ምሳሌ ሊሰነጣጠቅ ይችላል። ከዛ ሃርድዌር ወይም ውስጣዊ እንደገና ሲስተም ኮምፒውተሮቹ ሲስተም ኮምፖኔንቶቹ ሊበላሹብን ወይም የነበሩትን ፈንክሽን አለመስጠታቸውን ሲችሉ ድሮፕ ማድረግ ይችላል። ሂቲንግ ዲቫይስ አክሲደንታል እንደገና ደግሞ ዲቫይሳችንን በአጋጣሚ መምታት ስንመታው ያ ማለት አይሰራም ብለን አንዳንድ ስልኮች ምሳሌ በጣም በእጃችን ስንጠበጥባቸው ወይም በሆነ ነገር ስንነካካቸው የሰሩ እየመሰለን ስንመታቸው ያም አንደኛው አክሲደንታል ትሬት መፈጠሪያ ወይም መተላለፊያ ነው ማለት። ሰደን ፓወር ካቲንግ ፓወሮች ምን እየተቆራረጡ ሲመጡና ፓወር ሰርጂስ ከዛ ፓወር እንደገና ደግሞ ምንድን እየጨመረ በመጣ ቁጥር ያማ ሲቆራረጥ አንድ ጊዜ ሲሀዲ ሲመጣ ሲቀጥ እንደገና ደግሞ ፓወሩ እየጨመረ በመጣ ቁጥር አንደኛው እንደገና ደግሞ በሃርድዌር ኮምፒውተራችን ወይም በእነዚህ በኮምፒውተራችን ወይም በዲቫይሳችን ላይ የመቃጠል ሲሞስ ባትሪ ሊሆን ይችላል፣ ሚሞሪው ሊሆን ይችላል፣ ስልኩ ስክሪን ሊሆን ይችላል። የተለያዩ ነገር ውስጣዊ ፓርቶች ሲቃጠሉ በዛ መሃል በፓወር ወይም በኃይል መምጣትና መቆራረጥ ወይም በኃይል መጨመር ምክንያት እሱም ስፕሪድ ኦፍ አክሲደንታል ዳሜጅ ነው ማለት። አክሲደንታሊ ዲሌቲንግ ኦር ኦቨርራይቲንግ ፋይልስ በአጋጣሚ እንደገና ደግሞ ምንድነው ፋይሎችን መደለት ምን ሳናስበው ኮምፒውተራችን ስንዘጋ ሊሆን ይችላል፣ ሳይመስለን ሊሆን ይችላል። በቃ በጣም ነሰሰሪ ናቸው ያላቸው ዳታዎች ስንደልትና እነዛን የተደለቱ ፋይሎች እንደገና ደግሞ ኦቨርራይቲንግ ፋይልስ እነዛ ደግሞ በአዲስ ፋይሎች ስንታካቸው ምን ይደረጋል? ይሄም ስፕሪድ ኦፍ አክሲደንታል ዳሜጅ ሆና ማለት ነው። ኢምፕሮፐር ሃንድሊንግ ኦር ሚስ ዩዝ ኦፍ ኢኩፕመንት እነዚህ እንደገና ደግሞ ያላግባብ እንትኖችን መሳሪያዎችን ስንጠቀም ምሳሌ ንጽህናቸውን ሳንጠብቃቸው ሲሆን አለመቀመጫው ስናስቀምጣቸው ምሳሌ ስልካችንን ሆነ ቦታ የማይታይ ቦታ ብናስቀምጥ ሰው ቁጭ ሊልበት ይችላል። እንደገና ደግሞ እንስሳቶች ወይም የተለያዩ እንትኖች አዋፎች ምን ሊያረጉብን ይችላል? ሊረገጡብንና ሊሰብሩብን ይችላል። ስለዚህ በጥሩ ቦታ ለማስቀመጥና ለመሳሪያው በንጹህ ቦታ ለማስቀመጥ ምክንያት እሱም ሊመጣብን ወይም ሊተላለፍብን ይችላል ማለት ነው። በአራተኛ ደረጃ ላይ ሳይበር ክሪም እና ሶሻል ኢንጂነሪንግ የሚሉትን በቀጣይ ክፍለ ጊዜያችን እናያለን። ስለተከታተላችሁኝ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።